በአንዳንድ ባህሪያቶች አንሷር ሙሃጂር የሚል ተጨማሪ ባህሪ ቢኖራቸውም ግን በዚህ ዘመን ያሉ ሱፊያ፣ ሰለፊያ፣ ወሃቢያ፣ ኢኽዋንያ፣ ሺአ፣ ቲጃንያ ምናምንያ ቁጠሩ አንዱም በነቢዩ ሰለላሁ ዐለይሂ ወሰለም ዘመን የለም። ነቢዩ ሰለላሁ ዐለይሂ ወሰለም ሙስሊም ብቻ ናቸው። አላህም ሙስሊም ነው ያሉ። እነዚህ ሁሉ የምንጠራቸው ስሞች ሰዎች የሰየሟቸው ስሞች ናቸው። ስሞቹ መጥፎ ናቸው እያልኩ አይደለም። ስም በራሱ የሚገልጸውን ነገር ነው የሚያመለክተው እንጂ ስም በራሱ አንድ ሰው የሆነ ስም ቢይዝ ስሙ አይደለም ስራው ነው ዋናው የሚታየው ማለት ነው። በዚህ ሁኔታ ሙስሊም ሆነው ሁሉም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች እየኖሩ ልክ እሳቸው ሲሞቱ ሙስሊሞች ተደናገጡ። ምንድነው የምንከተለው? መንገዳችን ምንድነው? የሚለው ጉዳይ ጋራ ተጀመረና የመጀመሪያው ኺላፍ በስልጣን ላይ ተጀመረ። የመጀመሪያው ሙስሊሞች መሃል የገባው ኺላፍ የስልጣን ኺላፍ። ነብዩ ከሞቱ በኋላ ሰለላሁ ዐለይሂ ወሰለም ማንን መሪ አድርገን እንምረጥ የሚል ጥያቄ መጣ። ከዚህ በፊት ወንድማማች አድርገው አንሷርና ሙሃጅርን አንድ ላይ ቀልብ ለቀልብ አስተሳስረው የመዲና ሀገር ሰዎች ሙስሊሞቹ አንሷሮች ከመካ ተሰደው የመጡ ሙስሊሞች ሙሃጅሮች አንድ ላይ ወንድም አድርገው በእስልምና የኖሩት ሰዎች አሁን የስልጣን ጉዳይ ሲመጣ ጥያቄ ተፈጠረ ማለት ነው። ተሰባሰቡና ማን መሪ ይመረጥ፣ ማን ኸሊፋ ይሁን ሲባል አንሷሮች ምን አሉ? እኛ ነን የሀገሩ ባለቤቶች፣ ብዙ ሰው ከኛ ነው፣ ሙሃጅሮች ጥቂት ናቸው። ስለዚህ ስልጣን የሚገባው ለአንሷሮች ነው አሉ። ኸሊፋ መሆን ያለበት ከአንሷር ነው አሉ። ሙሃጅሮች ደግሞ ነቢዩ ሰለላሁ ዐለይሂ ወሰለምንም ጨምሮ አቡበክርንም ውሰዱ፣ ዑመርንም ውሰዱ ከመካ ተሰደው የመጡ ስደተኞች ናቸው። ብዙ ቁጥራቸው እንደ አንሳሮች ባይበዛም ስደተኞች አሉ። ስለዚህ ከነሱ ነው አሉ። ሚና አሚሩን ወሚንኩም አሚር የሚል ደግሞ መጣ።